እሺ አንቺ ምን ታደርጊያለሽ? በቃ እሱ እንደምንም ብሎ ይታከማል በቃ። ስለዚህ አታልቅሽ። ገንዘቡ ከየት አምጥቼ ነው የማሳክመው? እሱ ነው ግን የቻልሽውን ያህል አንቺ ሞክሪ በቃ። ወንድሜ አይዞሽ አታልቅሽ። ቀና በይ በቃ እንትን አትበይ። ገንዘቡን እንደምንም ብለሽ በቃ ከሆነ ቦታ እንትን በይና ልጁ ቶሎ መታከም አለበት። እንትን አትበይ። ይልቅስ አንተ እዛ ሄድላቸው በቃ እባክህ ድረስለት። እኔ እሄዳለሁ አብሬያቸው እሆናለሁ። ግን አታልቅሽ በቃ። ማልቀስ መፍትሄ አይሆንም። እሺ እሺ በቃ ገንዘቡ ከየትም ብዬ አመጣለሁ። በቃ ሄድለት ደግሞ እግዚአብሔር ያውቃል። አይዞሽ እሺ። እሺ በቃ እዚህ ጋር እንትን አትበይ በቃ። አንቺ እኔ እሄድላቸዋለሁ። አይዞሽ በቃ። ምን ሆነብኝ ነው ጨረቃዬ? ምን ሆነሽብኝ ነው? ምን ሆነሽብኝ? ምን ሆነሽ ነው? ምን ተፈጥሮ ነው? ምንም አልሰማሁም። ዳኒ እኮ ነው እዛ እያለቀሰች ነው ብሎ የነገረኝ። ምን ተፈጥሮ ነው ንገሪኝ። ምንም አልሰማሁም። እንዴ ከሰማሁ ታዲያ ምን እጠይቅሻለሁ? ምንድን ነው ንገሪኝ። ጨረቃ የዙሪያ ጥምጥም አትሂጂ ንገሪኝ። እንዴ ተው በቃ ምንም አይሰራልህ። እኔንም አታስጨንቂኛ። እንዴ ንገሪኝ። ወንድሜን እኮ ወንድሜ ምን መሰለህ እኔ ጎደል አልጎደል እያልኩ እየተጨናነኩ አንቺ የቤት አስቤዛ መሙያ ብዙ ብር አይደል እንደ ይዘታል። ይሄ ላንቺ ብዙ ሊመስልሽ ይችላል፣ ግን በጓደኞቼ መሀል ምንም አይደለም። አሁን ካለሽ ብር ሙይልኝ። እንዴት ሙይልኝ እፈልጋለሁ። ታነሽ ካለኝ ግን ያንተን ጠይቅህ ነበር። ደግሞ ለጓደኞቹ ነው ሰውላ ብር አንቺ አታስመስይ ወደዛ። አይ በቃ ተው። የምን ማንሰላሰል ነው ንገረኝ። እንዴ ያንቺ ወንድም እኮ የኔ ወንድም ማለት ነው። አድምዬ ወንድሜ እኮ ሊሞት ነው። ወንድሜ ሊሞት ነው? ሞት አፋፍ ላይ ነው ያለው። እና ይሄንን ነገር ነው ለኔ ቀለል አድርገሽ የምትነግሪኝ? አድምዬ ባለፈው ያስቀመጥከው ብር አለ አይደል? አለ። በቃ ስሰጠኝ ብቻ ነው የምጠይቅህ። አንቺ ለዚህ ለገንዘብ ነው ይሄን ያህል እንደዚህ የምትሆኚ? እባክህ አድምዬ ልለምንህ በእናትህ። እንኳን ገንዘብ እያለ ገንዘብ ቢያጥር እንኳን እቃ መሸጥ አትችልም? ከሰው መበደር አልችልም? እኔ የምር ነው። አንቺ እንዴት ነው የምር ነው የምትይኝ? የምትል አድምዬ ወንድምሽ እኮ ነው ሊሞት የተዘጋጀ። አዎ በእናትህ ድረስ። ይኸውልሽ እኔ ምን ለምን አይደለም ጨረቀኝ። በቃ ወንድምሽ ይታከማል። አንቺ በእናትሽ እኔ በቃ የኛ መከራከሩ ይቅር ነኝ።